በቃ ተነሽና ቁርስ ሊሰርቻለሁ። እኔ ወደ ስራ ልሂድ። ሄሎ ማሪ። ማሪ ስትል ግን ትንሽ አታፍሪ? ምን አሳፈረኝ? ለአንቺ ለጣፋጯ አይደለም ማሪ፣ ዓለም ላይ ባሉ ስሞች ራሱ ሲያንስብሽ ነው። እና እኔ ማሪ በሞትብህስ? ለምን ትሞችብኛለሽ? በናፍቆት ነው እንዴ ፍቅሬ። ትላንት ተገናኝተን የለ እንዴ? ቢሆንስ ናፈከኛ። በአንድ ቀን ናፈከኝ? ቆይ ግን ለአንተ አንድ ቀን ማለት ምንም ማለት አይደለም። ደግሞ እኮ ከሚወዱት ሰው ጋር አንድ ቀን ልክ እንደ አንድ ሰዓት፣ ከማይወዱት ጋር ደግሞ አንድ ሰዓት ልክ እንደ አንድ ቀን ነው ሲባል አልሰማህ? ሰምቻለሁ። በአንድ ቀን እንዴት እንደናፈከኝ እኔም ናፍቀሽኛል የኔ ልዕልት። ብናፍቅህማ ሌሊትም ቢሆን ትመጣ ነበር። ባልሽ እያለ ታዲያ ምን ችግር አለው? ወይስ ፈራ? ምን ሆነሻል? ምንም ቢሆን እኮ ወንድ ልጅ ነው። ወንድም አንተ ነህ የኔ ጌታ። ደግሞ እሱን ወንድ ነው ትለዋለህ? ስጋ ጥራ ቢሉ ጣፊያ አንድ አለ አሉ። ወንድ ልጅ በሀገሩና በሚስቱ አይደራደርም። አንተ ወንድነት አልጋ ላይ ብቻ ነው እንዴ? ለጊዜው አይበቃም። እሱስ ይበቃል የኔ ጌታ። ለማንኛውም ዛሬ ወንድነት በአልጋ ውስጥ ጨዋታ በድጋሚ ይፈተናል። አረ ዛሬ ዋንጫ ነዋ። ስበር ነው የሚመጣው። አፍጥ ነው። ከባል ከውሽሜ ማን ያገለግላል? ከባል ከውሽሜ ማን ያገለግላል? ማገልገሉማ ባል ያገለግላል። አጥር ዘሎ ሲሄድ ውሽሜ ደስ ይላል። የኔ ማር ደህና ነሽ? እንዴት ነሽ? እንዴት እንደናፈቅሽኝ! እንዴት አባን ተናፈቅ? እኔ ራሱ በጣም ፍቅርሽኝ። እና ከናፈኩ ወደ ግጥሚያ እንግባ። መጀመሪያማ ቁርስ። ግጥሚያ ያለ ቁርስ ማለት ቦክሰኛ ያለ ጓንት ማለት ነው። እሺ በቃ ቁርስ መጣ። እሺ። ከባል ከውሽማ ማን ያገለግላል? ማገልገሉንማ ባል ያገለግላል። አጥር ዘሎ ሲሄድ ውሽሜ ደስ ይላል። ባልተብዬው ነው የሰራው። ኧረ እባክሽ ቢያ። አይ እኔ በልቻለሁ፣ አንተ ብላለኝ እንዴ? ኧረ በሞቴ አንተ ከምትሞትብኝ ግን እቆርሳለሁ። እሺ። ፈሪስ ሌዲስት ታውቃለህ፣ ያንተ ጉርሻ ስለማይጠገብ ነው እንጂ እኔ እኮ በልቻለሁ። ጥለሽኝ በላሽ? እኔ በልተህ ትመጣለህ ብዬሽ እኮ ነው። ታውቂያለሽ አይደል? ያለ አንቺ እኮ አይበላልኝም። ውይ የኔ ጌታ፣ እኔ እኮ ለግጥሚያው ተዘጋጅቼ ልጠብቅህ ብዬሽ ነው። ስፖርተኛ ደግሞ ትሬኒንግ ሳያደርግ አይጋጠምም አይደል? ኧረ እባክሽ ብላ። አይጣፍጥም እንዴ? ቀላል ይጣፍጣል። ባልሽ ግን የሚገርም ነው። እንዴት? ጣፋጩን ደግሞ ይወዳል። ጣፋጭ ማን ይጠላል? እሱማ አዎ። ከጣፋጮች ሁሉ ደግሞ ጣፋጭ አንቺን በማግኘቱ እድለኛ ነው። ኧረ ታዲያ አንተስ ጣፋጩ መች ቀረብህ? ሰርቃ እየበላ አይደል እንዴ? አንተ ሌባ! ደግሞ እኮ የተሰረቀ ይጥማል። ቀላል ይጥማል። ደግሞ ሌባው ነው የሚያውቀው። እኔ ስርቆት አይመቸኝም። አንተ የኔ ብቻ ነው። ሁሌም ቢሆን advice.
shit together, and you will be fine. Life is like trick or treat. ድምፅ መሰለኝ እንዴ አንተ ያማን እንዴ ስለሳት አይመጣም። በእውነት ነው የምልሽ። በእውነት አይመጣም። ምን ሆነክ ነው? እንዴ በር 10 ሲከፈት ሲዘጋ እየሰማሁ ነበር። በእናትህ ነው እንዴ አንቺ አይመጣም ትያለሽ እንዴ? ኧረ የመጣ መሰለኝ። እርግጠኛ ነህ? በእውነት በር ሲመላለስ ቋቅጭ ሲሰምቻለሁ። ኧረ ፈርተህ ነው አንተ። ምን ሆነክ ነው? በዚህ ሰዓት አይመጣም እሱ። አንቺ ደግሞ ፍራቻ እናንተ ላይ እንጂ ፈሪ እኮ ነው። አብረን ተኝተን በይን ራሱ ምንም አያደርገንም። ፈሪ ነው በጣም። ምን ሆነክ ነው? ምን ሆነ ነው? ዝም ብለክ ፈርተህ እኮ ነው። እሱ በዚህ ሰዓት አይመጣም። አትፍራ። ወንድ እኮ ነው። ቢመጣስ ትቀልጃለሽ? ተበላው። መጡ። ምን? በዚህ ሰዓት እንዴት መጣ? አንቺ ልጠይቅሽ እንጂ እኔማ ምን አቅልሻለሁ? ወይኔ ጉዴ! በቃ ተረጋጋ አንተ። አልጋ ስር ተደበቅ። አልጋ ስር? ምን ነው? አይ በዚህ ሰዓት እንዴት መጣ ብዬ ነው። እቃ ረስቼ ሂጅ ነው። አይ አንተ ልብን የትተው ነው? ልቤንማ ሳንቺ አትችይም። ወዴት ነው? ወደ ውስጥ ልገባ ነው። ውስጥ ምን ታደርጋለህ? የረሳሁት እቃ እኮ ውስጥ ነው ያለው። እቃው ቢቀርስ ብትተውስ? ለእቃው ብዬ መሰለኝ የመጣሁት። አሁን አሳልፊ ልግባበት። የታለ አገኘሁት። አገኘሁት። በቃ ሂደ ማለቴ እዛ ስራ ቦታ እኮ የሆነ ችግር እንዳይፈጠር ብትሄድ ይሻላል ብዬ ነው። አታስቢ፣ ከሰዓት እንደምገባ ነግሬያቸዋለሁ። ምን ከሰዓት? እስከዛ እዚህ ውስጥ አፍጄ ልቆይ ነው። ነጠላ ጫማዬስ? ሳሎን አይቼዋለሁ መሰለኝ። እንዴ ሳታዩ ነው እንዴ ሳሎን አለ የምትል? እዚህ ነው ያለው። እማ እዚህ ሆኖ ነው እንዴ ሳሎን ያልሽ? ሳሎን ያለ እኮ መስሎኝ ነው። ምንድን ነው ልብሽ እንደዚህ የሰለበው? ያንተ ፍቅር ነው። የኔ ፍቅርማ ግድ ነው። ጉረኛ ተው ግን ፍቅር ልብኝ ስል ወይ ጉድ እንዳልሆንብህ። አትስኪ ፍቅሬ የተገራ ነው። ምንም አያደርግሽ። ፍቅር ባይገራ እኮ ይዞኝ ገደል ነበር የሚገባ። ወረኛ እኔ እዚህ ውስጥ ታፈኛለሁ። እሱ ሮሜና ጁሊየትን ትጮትብኛለች። እቺ ወይኔ ጭራሽ የኔ ልዕልት፣ የአንቺ ፍቅር ሁሌ ለእኔ ሰርካልሽ ነው ማይጠገም። የኔስ ብትል ሁሌ እንደ አዲስ አፍቃሪ እኮ ነው የሚያደርገኝ፣ ልክ እንደ ሃይስኩል ፍቅር። ካልሱን አጥበም እዚህ ፍቅር መገደመኔ ምናምን እያለ ይጃጃላል። ግማታ የኔ ፍቅር በቃ ትንሽ ሰዓት ውስጥ ከሚደርስ አረፍ ልበል። አረፍ ልበል እንዴ? ምን ሆነሃል? በል ተነስ፣ የሚገርም ቡና አፈላልሃለሁ። አንተም ደግሞ ልብ የሚያሞቀውን የፍቅር ጨዋታን ታጫውተኛለህ። ለጨዋታው አልጋ ይሻል? ያልጋው ይቆየን፣ ማታ ይደርሳል።
ይሻላል። ተንስተንስ በቃ ምን ነው? ጉንፋን ሊይዘኝ ነው መሰለኝ። ኃይለኛ ነው ደግሞ የከብት ይሁን የበግ አላወቅኩም። የመጀመሪያ ስናጣጣትሽ ያስታውቃል። የከብት እንደሆነ አረ ኃይለኛ ጉንፋን እንደያዘሽ ነው እንጂ ለምን ሆስፒታል አትሄጂም? ወይ ሆስፒታል ለጉንፋን? ኧረ ተው በሙቀት ይለቀኛል። ይሄማ እግሩ አርጅቷል። ምን አርጅቷል? ብቻ ሞቷል እንጂ። እንኳንም ረሳሁት። ምን ፋይሉን ነው። ፋይሉን ነው እንዴ? ፋይሉን ረስቼ ባልመለስ ነው ይሄን የመሰለ ፈገግታሽን፣ የማይሰለች ሙዚቃ የመሰለ ድምፅሽን፣ እነዚህ ውብ የሆኑ አይኖችሽን እያየሁ ይሄን የመሰለ ጨዋታ አምልጦኛል ነበር። በዛ ላይ እንደዚህ ከወራን በጣም ቆይተናል እና እንደዚህ ስለወራን ደስ ብሎኛል። እኔም ዛሬ በጣም ደስተኛ ነኝ። ዝምታ ስታበዛ ጠልተኝ መስሎኝ ነበር። ምን አቅም ኖሮኝ ነው አንቺ የምጠለው የኔ ፍቅር? እኔ ራሱ አንቺ ፊት ስትነሽኝ የጠላሽ መስሎኝ ነበር። እኔ ደግሞ በምን አቅሜ ነው የምጠላ? የልቤ ልቡ እኮ አንተ ብቻ ነው። የልቤ ቁልፉን በመዳፉ ነው። ሲያሻ የምትከፍተው፣ ሲያሻ ደግሞ የምትዘጋው። የኔም እንደዛው ነው። አንቺ የልቤ ንግስት ነሽ። አንተም የልቤ ንጉስ ነህ። የኔ ንጉስ ልቤ አንተን ከመራም አልፎ ነፍሴን ትጠማለች። የልቤ ንግስት ዛሬ ከአንደበትሽ ፍቅር ይዘንባል፣ ከዓይኖችሽ ደግሞ መውደድ ይረጫሉ። እወዳለሁ። እኔም እወድሻለሁ። አረ ወይኔ አይኔ ተቃጠለ። ይሄ ጫማ ነው ሚጥሚጣ ነው? በምን ልተንፍስ? በአፌ እንዳልተነፍስ ግማቱ፣ በአፍንጬ እንዳደረው ጥንባቱ። ለምንድን ነው የማይሆነው? እንዴት አስበው ነው? ቆይ ምን ችግር አለው? ከስራ አስፈቅጄ አሪፍ የፍቅር ጊዜ እናሳልፋለን። ታውቃለህ በስራ የሚቀልድ ሰው እንደማልወድ። ደግሞ እነሱ ፋይሉን ያመጣል ብለው እየጠበቁ ስትቀር ምን እንደሚያስቡ አስበው። ምን ችግር አለው? እንዴት ችግር የለውም? ችግርማ አለው። መስሪያ ቤት ውስጥ ምን አይነት ስም እንደሚወጣልህ አስበዋል? ሰነፍ፣ ዝርክርክ፣ ሌላም ሌላ። አና ፍራንክ በተዘጋ ቤት ውስጥ እንኳን ስትኖር ይሄ ጫማ ቢኖር ኖሮ እጇን ቀድማ ለሄልተር ትሰጥ ነበር። ምን አይነት ጥንባት ነው! ኧረ በስመ አብ። ለፍቅርሽ ስል እንኳን ስም ማውጣት ቀርቶ ስም ቢለጥፉልኝ ምንም አይመስለኝም። በጣም ናፍቀሽኛል። እኔም እኮ ናፍቀኛል የልቤ ንጉስ። ግን ደግሞ ሰዎች ስላንተ መጥፎ ነገር ሲያወሩና የሐሰት ካባ ሲደርቡልህ ማየት አልፈልግም። እባክሽ ይሄን ጣፋጭ የፍቅር ጊዜ አትንጠቂ። ማታ ይደርሳል ተባባልን አይደል እንዴ? ደሞም ቢካል እንኳን ያሁን የማታውም ይቀራል። በአንቺ ፍቅር ረሃብ ልብ ይቀለጣል። ኧረ በስመ አብ። ከዚህ ጫማማ የእሱ ቡጥ ይሻለኛል፣ መውጣት ይሻለኛል። ጨከችብኝ ማለት ነው። ላገኘህ ማታ ማታ፣ ላገኘህ ማታ ማታ። በአንተ ላይ እንዴት ትጨክናለህ? እኔ ፍቅር ማታም በጉት ነው የምጠብቃት። እኔ ማታ ናፈቀኝ ማር። በቃ እንደነገርኩ ነው። ቶሎ ነልኝ። እሺ እሺ እናቴ እወድሻለሁ። እኔ አንተ ናቲ ናውጣ ናውጣ፣ በቃ ሄዷል። ይህ ጌታ ተጨነቅብኝ አይደል? ደህና ነው እንጂ ተነቀለም። ምን ነው? ውይ ሽታ! ምን አይነት ባል ነው ያለሽ? ውይ ምን አይነት ባል ነው ግን ያለሽ? ባስለቃስ ጭስ እኮ ገድሎኝ ነበር። የምን ጭስ? የምን ጭስ ትያለሽ? የጫማው ሽታ አይን አይደል እንደሚያቃጥለው? ኧረ አታካብድ። አንቺ ምን አለብሽ? ስቃዩን የማውቀው እኔ ነኝ።
ምን አለ ግን ካልሲውና ጫማውን ብታጥቢለት? አጥብለታለሁ እኮ። ታጥቡማ እንደ ሸተተ ሳይታጠብ አሰብኩት። ጫማው እኮ የቻይና ስለሆነ ነው። ጫማው ነው እግሩ ነው የቻይና? ቀልደኛ። የጫማው ሽታ በዚሁ ከቀጠለ ኡዞ ነው ሄዶ ይሸነቁራል። ሂድ ወረኛ። እውነቴን ነው። ከባል ከውሽሜ ማን ያገለግላል? አባሸቅልሻለሁ። ማገልገሉንማ ባል ያገለግላል። ጫማ ሲታጠን ውሽሜ ደስ ይላል። እንደዚህ አይባልም። እሺ ስትይሽ እንደዚህ ነገር አቆላልኩሽ እንዴ? ኧረ ተይኝ በቃ ልሄድበት። ገና የዋንጫው ጨዋታ መች ተጠናቀቀ? ኧረ እባክሽ እንደውም በፎርፌ ተሸንፌያለሁ። አይገርምሽም? አንተን የመሰለ ጀግናማ በፎርፌ ይሸነፍ ባይሆን ታግሎ አቻ ይወጣል አይደል? አስበሽዋል? ሰውየው እንደዚህ ተቃቅፈን ቢመጣ ድጋሚ ደግሞ ያን ጫማ ሽታ። ኧረ በስመ አብ። ችግር የለውም አታስብ፣ አይመጣም ከምር። አሁን ተይ ተይ በእናትሽ በጣም አጥምቶኛል። አምጪልኝ። እሺ